ጀግና ናቸው እየፎከሩ ይሄዱ እኔ እኮ እናቴ አንበሳ ብላ ጠርታኛለች አልይ ረዲየላሁ ዐንሁ ስንተኛው ኸሊፋ ናቸው አራተኛው ኸሊፋ ናቸው የሙስሊሙን ዓለም አራተኛው ምትኩ ነው ከአቡበክር ከዑመር ከዑስማን በኋላ የሙስሊሙን ዓለምን 1/3 ሲያስተዳድሩ መሪው ማን ነበሩ علي بن ابي طالب ነበር ከመካ ወደ መዲና ሂጅራ ለማድረግ ሲሰደዱ እሳቸው እንዲተካ በሐያት ያሉ ስልጣን የሰጡት ነው አልይ ረዲየላሁ ዐንሁ እጅግ ጀግና ናቸው እጅግ ጀግና አነ الذي سمتني امي حيدر አሉ ጀግና ናቸው እየፎከሩ ይሄዱ እኔ እኮ እናቴ አንበሳ ብላ ጠርታኛለች ልክ እንደ ዋሻው አንበሳ ማለት አላሁ አክበር የሚል ድምጽ ሰማን አልይ ለካስ አጋድመውት ማለት ነው ከዛ ይወጡ ናቸው ጀግና ይላል እንደዚህ ነው እሱ ላይ የመጣን ነገር በሙሉ እኔ እወጣዋለሁ እኔ ፍዳ ሆናለሁ ብሎ የመጀመሪያ ህይወቱን ለሳቸው ፍዳ ለማድረግ የሰጠ ታላቅ ሰሃቢይ ነው የተከበሩ የነብዩ አማች አራተኛው አመራር ኸሊፋ የጀነትን ነብዩን ተከተለው ከሚገቡ ታላላቅ ሰዎች አንዱ ናቸው አላህ ይሰብስበን ከነሱ